አይነት ደደብ ነህ? ትሰሚኛለሽ? እንደውም አንቺ በየትኛው መኪና አትሄጂም። የት ጎሮ ነው ግባ። አስቀድመኛ እንዴ? ሂጅ ኋላ ተሰለፊ። ምን ማለት ነው? እርጉዝ አይደለም እንዴ? እንዴት አታስቀድመኝም? ሴትዮ ስራዬን ልስራበት። አንተ ህሊና የለህም እንዴ? እያየህ አይደል እንዴ? ሂጅ በቃ ኋላ ተሰለፊ። ቆይ አንተ ምን አይነት ደደብ ነህ? ትሰሚኛለሽ? እንደውም አንቺ በየትኛው መኪና አትሄጂም። መሄድ አለመሄዴን አሳይሃለሁ። እሱን እናያለን። ማናችሁም እንዳታስገባትሽ። እንዴት ከሴት እንዳልተፈጠረ ሰው እንደዚህ ትሆናለህ? ነፍሰ ጡር አይደለች እንዴ? ብታስገባ ምን ችግር አለ? ወንድሜ አንተ አርፈህ ተሰለፍ። ምንም አያገባ። እንደውም ነይ እኛ አስቀድመናት አንተ ተከለከላት እንደሆነ እናያለን። እስኪ በማያገባ አትግባ። ስራዬን አታበላሽብኝ። አንቺ እንደውም በኮንትራት ታክሲ ትሄጃለሽ። እንዳትሰጣት። አንተ ምን አይነት ጨካኝ ነህ? በእናትህ እናትህ እህት የለህም እንዴ? ልቀቀኝ ወደዛ በእናትህ። እኔ የሚያጭበረብርና የሚዋሽ ሰው አሉ እንዴ? ወይኔ በስመ አብ ወልድ። ማርያምን ማውሸት ፈልጌ አይደለም። የታመመች እናት አለችኝና ለሷ መድኃኒት ማድረስ አለብኝ። ካላመናችሁ ስጄ ላሳያችሁ እችላለሁ። ይቅርታ እሺ። ከምታጭበረብሪኝ እውነቱን ብትነግሪኝ እተባበርሽ ነበር። ካወጣው አይቀር የእኛን እርዳታ የሚሹ አባቶች አሉ። ለነሱ ብንልከው ደስ ይለኛል። የት ያሉ አባቶች ናቸው? ሙታን ሳማር ቅዱስ ሚካኤል አንድነት ገዳም ያሉ አባቶች ከጸሎት መልስ የሚያርፉበት ቤት የላቸው። ቤታቸውን ማሰሪያ ይሆን ዘንድ በኢትዮጵያ ንግድ ባንክ 1044 25 98 391 በመላክ የበረከቱ ተሳታፊ ኑል።